ሰሙኝ እስኪ ከፈለጋችሁ በማስክ ተዋንፉኝ፣ ስትፈልጉ ኢሃ እያላችሁ ኮፍያ ስጡኝ ወይ ሳሙኝ። ዛሬ ግን የቀልጄባቸዋል። ግን ጌታዬ የሰው ጡር አለው። አንቺ ሴትዮ 3 ሰው ታዋርጂ በአንድ ቀን። ወይኔ የሚያሸንፈው ነፉኝ፣ ሳሙኝ። በቃ በቃ ላይ በቃ ተሸንፈዋል። ወይኔ አምላኬ እሬ በስመ አብ ሰንሻይን ለሌላ ቀን ግላብ ነች። በቲክቶክ ታሪክ ለ3 ትልልቅ ሰዎች ገጥመውኝ ያሸነፍኩ እኔ፣ ለ2 ገጥመውኝ ማንም ሰው የለም። ወይኔ በስመ አብ ቅድምም ስታሳዝኑ ብዬ አባረርኳት። አሁን ደግሜ አላባራችሁ። ቤታዬ አንችልሽም በሉ በቃ አንችልሽም። አምነናል። መንሱር ውጣ፣ መንሱር ውጣ። መንሱር ጌም ተጫውቶ ስለማያውቅ መንሱር፣ ሁለታችሁ ትቀጣላችሁ። መንሱር ስለማይጫወት ሁለታችሁ። ኧረ በእናትሽ መንሱር ካልተቀጣ አልቀጣም። እኔ መንሱር ይቀጣ ተባረቅ ሚኪ። መንሱር ካልተቀጣ ግዴን መንሱር ካልተቀጣ ነው አልቀጣም። መንሱር ለሶስታችሁም የተለያየ ቅጣት ነው የምሰጣችሁ ባላችሁበት መንገድ። መንሱር 3 ቅጣት ማሬ፣ 3 ቅጣት ትሰጫለሽ ማሬ። ለሁላችንም ስጪን ማሬ፣ ማሬ መጥቼ በቴስታ ነው የምልክ። ማሪ አንተ ሳትቀጣ እንቀጣ። መንሱር ቆፍጠን ብለህ ቅጣቱን ውሰድ ወንድሜ። መንሱር መኪና ውስጥ ስለሆነ እቃ ስለሌለ ይዘፍንልናል። እናንተ ግን ሌላ ሽቶ ቀባለሁ እኔ ሽቶ ቀባለሁ። የአንሳም ቅንጡ ያፋጫል በሽቶ። ኦኬ መንሱር ትዘፍናለህ። ሚኪና የመራ አይደለው ምን ያልቻ አልቀጣም። ሁላችንም እንስፈን ቤታዬ፣ ሁላችንም እንስፈን። ንፋስ ነው ዘመድ የሚለው እንስፈን። አሪፍ ሀሳብ አለ ማሬ፣ ማሬ እንስፈነው። እሱ ይመርምርክ ዛሬ ንፋስ ነው ዘመድ እንስፈነው። በእኔ ሁንብሽ መንሱር ማሬ። ዋዳም ኧረ ተው በመድኃኒዓለም ጆሮ የተበሳ ሚኪና ሀቢባ ነጭ ልብስ ለብሳችሁ ጸጥ ብላችሁ ተቀመጡ። ለ2 ደቂቃ ምዝከፍላችሁ። እኔ የለኝም ነጭ ልብስ የለኝም። ሶስት ምርጫ እንመርጣለን። 3 ምርጫ ቀበጣችሁ። ስሪ ኦፕሽን 3 ምርጫ። መንሱር ትዘፍናለህ፣ መንሱር ትዘፍናል። መንሱር እንዳትወጣ ሻይ ቀጥልኝ። እኛ እሱ ስፈንኛ እንደንስለት እሱ ስፈንኛ እንደንስ እየተሸነፉ መቅበል ማሬ ምን ያለሽ ዘመን ከፍታለሁ እኛ እንደንስ እኛ እናችሁ ቆይ መንሱር ያንተ ይጠብቀኝ። እነሱን ቶሎ እንትን በላቸው። አቡዬ መንሱር ይስፈን እኛ እንደንስለት እንዴ። እኔው ታሽልያችሁ ተቀጥቅጣችሁ ጭራሽ ቀጣት የምትመርጡትም እናንተ ጉር ናችሁ። ምን ጉር ናቸው እነዚህ ሰዎች? መንሱር እንዳትወጣ እሺ፣ መንሱር እንዳትወጣ። አንተ ቆሌ። ሁለተኛ ቅጣት ጭንቅላታችሁ ላይ እንቁላል ይዛችሁ ትቆማላችሁ። ኧረ ቤት እናንተ እንጆ ያርጉ። ወይ መስካ እንዳይወጡ። መንሱሬ ለምን ታስፈራራናለህ? ለምን አትወጣም? አንተ ከወጣ እኮ አንቀጣም። ቤታይ ቆይ ልንገርሻ፣ አንደኛ ነገር ቆይ ቤታ ልንገርሽ፣ የኔ በርዝዴይ ነው። ስለዚህ መንሱር ቅድም ትቻቸዋለሁ። እግዚአብሔርን በ40 ምናምን እኛም ደግነቱ ማሬ፣ እኛ መጥቶ አንፈልግም ማሬ። ማንም እንዳይተወን፣ ማንም እንዳይተወን ማሬ፣ ማንም እንዳይተወን ማሬ። ስማ ለምን መንሱሬ ግን ምን ቆፍጠን በል እንጂ ወንድሜ በእናትህ ምናም ተቀብቃል ማሬ። ሁላችን ቅጭን ፎጣ ለብሳችሁ ራቅ ብላችሁ ፊቸር ፕራይም ሚኒስተር የምልቀጣ እንዴ ደግሞ መርጫለሁ። ነጠላ ላመጣ ሄጃለሁ። መርጫለሁ። ኦይ ከፈለጋችሁ ብር እሰጣለሁ ለሰው። በቃ እሺ ብር ይስጥ፣ ብር ይስጥ። አሪፍ ሀሳብ። ብር ስጥ፣ ደስ ያለህን ብር ስጥ። በቃ ብር እሰጣለሁ ብሏል መንሱሪ። ይመጥ ልውጣ በቃ እኔ
በራሷ ጊዜ ጨዋታው ተቀበሰች። ጥሪ ነው ተቀጡ። ይሳት ካላየነው አይሆንም። ቅድም አሳዝናችሁኝ ትቻችኋለሁ። ተቀጡ። ገብርኤልን ተቀጡ። ከሚኪ በእናትህ ካትጨቃጨቅ ነጭ ልብስ ለብሰን እንትን እንበል እንቀመጥ። ለብሳችሁ ጸጥ በሉ። አላስወጣሁትም እኮ እኔ። አዎ ግን አትውጣ ማለት ነበር። ሲሰጥ ማየት አለብን። መንገድ ላይ የኔ ቢጫ አምኜ ነው ወላሂ ነው ምናምን ብሎላል። እና በምን እናውቃለን? አሁን ቪዲዮ ኦኬ ነጠላ ለብሳ እንደው አንዳጫዎች የመጨረሻ አንዳጫዎች የመጨረሻ ምንም ልቤ ሊዋጥልኝ አልቻለም። ምንድን ነሽ አንቺ? አንቺ ምንድን ነሽ? ከየት ነው የመጣሽው? ማነሽ? አዳምጥ፣ ዝም በል። ኤልያን ነሽ? እንዴት ነው እንደዚህ የሆነው በህይወታችን? የኔ ሾቃቆች እንዴት ናችሁ? ዛሬ የነበረውን ጌም አይታችኋል። ሀቢባ እና ሚኪ ለሁለት ገጥሞኝ ቅጥቅጥ አድርጌ መንሱር ተጨምሮ ለብቻዬ ቅጥቅጥ አድርጌያቸው ወጥተዋል። ግን እንዲያሻፍረኝ ብለው ለሁለት ጌም ግጠሚን ትልቅ ጌም ግጠሚን ብለዋል። እና ከእናንተ ውጭ ደግሞ ወደ ውጭ ነው። ኮመንት ላይ ምን ታስባላችሁ? እስኪ ንገሩኝ። እንቅጠማቸው ወይንስ ንቀን እናሳልፋቸው? ማለት እኛን አቀሳስራ ልታስገባል። ይሄ አይሆንም፣ ይሄ አይሆንም። እኛን አቀሳስረሽ ቪዲዮ አቀሳስረሽ ቪዲዮ ሰርተሽ አይገርምሽም? አሰፋችንን ታውቃለህ? በጣም እንጂ በቃኛ አስፋልት የጠበበን አስመስላ ልክ ልታስገባን እኮ ነው። አሁን የመጣችሁት አስፋልት የጠበበው ይታይ። እሺ አሁን የመጣችሁት ለምንድን ነው? እኔ እኮ ግርም እኔ በቃ መተኛት አልችልም። ለምን የመጣችሁት? አንድ አስጨርሽ። አንድ እንደው አንድ እንደው እኔ ቤተሰቦች አሏል። በቃ የወለደ አንጀት አጨክንም። ሳሜን አባት እናንተ ብቻ ራዳ ደናደሩ ጭራሽ እዚህ ሊያጨብሱኝ። ለካ እናንተ ተንከሲስ። እናንተን ደግሞ ስባችሁታል። ለሶስት ግጠሚኝ ሊሉ እንደ መንሱር። ከዛ ነጮች እኮ እናቴ እረፍት የላቸውም ጊፍት ሲሰጡ። ማቋረጫም የለ። በመድኃኒዓለም አቋርጡ ተብሎ ነው የሚያቋርጡትኝ። ቁጭ ብሎ ሊጫወትብኝ እነዚህ አራዳ። እኔ ቤት ታሞኝ። ኧረ ባንቹ የልተኛ ነገ እንድመጣ ሲስተማቸውን ግን አያችሁ? ማምላክን እንደ መንሱር አድርገው ግጠሚኝ። ከዛ እኔ ቀጥቅጠው እንትን ሊሉኝ። በፍጹም ብድሩ የማይመልስ ልጅ አይወለድ ነው። ግን እነሱ ተወልደዋል። ተናደሩ። ልተኛ፣ በኢየሱስ ልተኛ። ነገ አቅም ካለኝ ዩቲዩብ ልመጣ እችላለሁ። ካሌለኝ ደግሞ አልመጣም። ድምኖች ህንዷ ሽበት አለባት እንዴ? ሳሪነ ለቅድስት እኔ ግን 500 600 የሚሸጥ ጸጉር ግን እኔ ግን እናንተች ህንድን ዊገ ሽበት አምናት በኢየሱስ ክርስቶስ እንደራ እኔ እኮ ጭንቅላቴ ላይ እኮ ዊግ ሂውማን እኮ ሲቆይ እኮ የራሴ ይመስለኛል። የራሴ ነው መቼስ። እናንተ ቴንኪው እግዚኦ ሰአሊነ ለቅድስት። እናንተ ህንዷ ሽበት አላት። ያ ረቢ አላ ያ ረቢ እግዚኦ 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 ማምላክን። እኔ ደግሞ የምንቆረቆር ነው ሰውን ቆረቆራም እያልኩ ነው። ወይኔ ሽበት አላት። አዎ በጌታ በኢየሱስ ስም ሽበት አምናት። የአሮጊት ነው የሸጡልኝ። ማምላክን በኢየሱስ ስም የአሮጊት ነው የሸጡልኝ። የሁላ ገንዘብ አውጥቼ የአሮጊት ጸጉር ሽበት ነው ወይንስ አይኔ ነው? ጋይ ሽበት ነው በሉኝ። በድንግል ስም ሽበት ነው። ደግሞ ነገ ደግሞ ተነስቶባቸው የሽበት አሮጊት ሽበት ያለው ሂውማን እየለበሽ እንዳትሉ ደግሞ ሁሉም ጸጉር ሽበት አለው። ሽበት ነው። አረ ሽበት አይደለም ጋይስ። ወይኔ ልትሞት የደረሰች አንድ ሐሙስ የቀራት ህንድ ነው አናቴ ላይ አድርጌም ዘው። እኔ እኮ ቅድም እኮ አይታችሁኛል። ጤና ይስጥልኝ ማሮች ወዴች እንዴት ናችሁ ብዬ እናንተ ቆረቆራ ምን አባታችሁ ልትሰሩ መጣችሁ? ቅድም ተቀየማችሁኝ ሁላችሁም። ምን አባታችሁ ልትሰሩ ቆረቆራ? ሰላም ናችሁ ያልኳችሁ የት አላስተኛሉኝ እኮ ሄሎ ሀቢባ ጌሙ ልናወራ እንፈልጋለን። ሳትሰናበች ነኝ። ሄሎ ሀቢባ ሰላም ነሽ ሀቢባ? አውቀሽ ነው እንደተኛ አክት የምታደርጊው? ነይ ስለ ጌሙ ልናወራ ነው። እሺ አቡ ከላይ ወጥቻለሁ። እሺ መልሼ ልግባ። ወጥቻለሁ። ኧረ ይሁን እዚህ ጋር ትታይኛለሽ እንትን ላይ ቆይ እስኪ እንትን ላይ ግን አለሽ። ኧረ አቡ የወጣው እኮ በስመ አብ ደከመኝ። ወጣው ምን ቆይ ተመልሼ ልግባሽ መጣሁ። ካልተመለስኩ ነገ እሺ ማለሽ ሾካ አኩችነስ በሉሉጣ
ሉጣ እግዚኦ 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 እግዚኦ። ዛሬ አይተኝም። ረች ሽበት ረች ሸብታለች። ረች ሴትዮ ሸብታብኛለች። ማርያምን ስገዛው ሽበት የለውም። በእርግጠኝነት የሰሞኑ ምላስ ነው ያሸበተው ይህን ጸጉር። እኔ ስገዛው ይሄ ጸጉር ሽበት የለውም። መድኃኒዓለምን ሽበት የለውም። የሸበተው በእናንተ ምላስ። ብትሞትም ሴትዮዋ በህይወት አለ። የገንዘብ ነዋ በህይወት አለ። እንዴ እንደዚህ ስር ሽበቱ ይታየኛል ወይስ አይኔ ነው ወይ ከለሩ ነው የላይቱ ሽበት ነው? በእውነት ጋይ ስገዛት ሽበት የላትም። በገዛውበት በዶላር መጠን በህይወት እንዳለች ነው የገዛዋት። የዶላሩ መጠን ራሱ በህይወት እንዳለች ነው የሚናገረው። እናንተ ናችሁ ሰሞኑን ከዚህ ኤዲት እያረጋችሁ ምን እያረጋችሁ ስታቀነባብሩ ምላሳችሁን ያሸበተው ጸጉሬን። አልገባም። ኧረ ግቢ። እናንተማ ምን አለባችሁ? ቂጤን ሊለጸልጡኝ የታሉ? ቆይ ሊያቸው ሞኝ ሰው በጊዜ ቤቱ ይተኛል። ቻው በሉ። በጊዜ ሰካራም ሰው ቤቱ አይገባም። ሞኝ ሰው በጊዜ ቤቱ ገብቶ ይተኛል። እንደተለመደው ደህና አደሩ። አኡዝ ቢላሂ ምን ሸይጣን ረዥም ብሏል። እግዚኦ 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 እግዚኦ። በስመ አብ